إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة وآتى الزكاة ولم يخش إلا الله فعسى أولئك أن يكونوا من المهتدين. ሰኞ ለዚሁ ጉዳይ 3 ሰዓት ከምሽቱ 3 ሰዓት ላይ የገቢ ማሰባሰቢያ ፕሮግራም ስላለን እንድትከታተሉንና አንድ ላይ ተሳታፊ እንድትሆኑ በዛ አጋጣሚ ጥሪያችንን ማስተላለፍ እንወዳለን። ይሄንን ግንባታ ለማጠናከር ደግሞ በሚቀጥለው የፊታችን ሰኞ ማለትም ግንቦት 18 2017 እንደ ኢትዮጵያ አቆጣጠር ከምሽቱ 2 ሰዓት በኋላ ኦንላይን የሆነ የገቢ ማሰባሰቢያ ፕሮግራም አለን። ማንኛውም ሙስሊም ማህበረሰብ ማንኛውም ኸይር ፈላጊ ይሄን ቦታ በመርዳት ይሄን ቦታ በማገዝ የተቻለውን ያቅሙን አሻራው እንዲያስቀምጥ እቺ ማንኛውም ሰው ሲሰራ አላህ ብሎ ነው ሚዛን ላይ የምትቀመጥ ስራ ትሆነኛለች ፋይሌ ላይ የምትቀመጥ ትሆነኛለች ብሎ ነውና የሚሰራው። በተቻለ አቅም ይሄ ማንኛውም ሰው የኔ ብሎ አዲስ ትውልድ በእውቀት የታነጸ በስነ ምግባር የታነጸ ትውልድ ለማፍራት የምናደርገው ርብርብ ሁላችሁም በያላችሁበት ሆናችሁ እንድታግዙንና ለአጋዥ አካሎች ኦንላይን ለሚሰሩ ወንድሞች እንደዚህ ደግሞ እርዳታ ለሚያስተባብሩ ማንኛውም አይነት ድርጅቶች የበለጠ እንድታስተዋውቁልን ጥሪያችንን በአላህ ስም እናስተላልፋለን። በድጋሚ ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኢንሻአላህ ይሄንን ፕሮጀክት በጋራ ተባብረን ተጋግዘን እስላማዊ መድረሳዎችን እስላሚክ የሆኑ ትምህርት ቤቶችን ኢንሻአላህ ለመስራት እንዲታግዙን በአላህ ሱብሓነሁ ወተዓላ ስም እንጠይቃለን። ይህ ቪዲዮ የደረሳችሁ ማንኛችሁም ኸይር የምትፈልጉ የኸይር ባለቤቶች በቤታችሁ በማስተላለፍ በማሰራጨት ሌሎቻችን ደግሞ ሼር በማድረግ ይሄንን ለብዙ ሰዎች እንዲደርስ በማድረግ እንዲታግዙን በድጋሚ በአላህ ስም እንጠይቃችኋለን። ይሄንን አስመልክቶ ሰኞ ማለትም ግንቦት 18 ምሽት 3 ሰዓት ጀምረን በሃሩን ሚዲያና በተለያዩ ሶሻል ሚዲያዎች የላይቭ ስርጭት የገቢ ማሰባሰቢያ ፕሮግራም ይኖርናል። እዛ ላይ ሁላችሁም ንያችሁን እንድታሳርፉ ይሄን የቆርቆሮ መስጂድ ወደ ተሻለ መስጂድ ለመቀየር ሁላችሁም ትብብራችሁ እንድታደርጉ ይሄን የቆርቆሮ መድረሳ የቁርአን መቅሪያ ወደ ተሻለ እንድታሻግሩልን በአላህ ስም ነው የምንጠይቃችሁ። ስለምትከታተሉና ለዚህ ኸይር ስለምትሳተፉ በአላህ ስም እጅግ አድርገን እናመሰግናችኋለን። ውድ የተከበራችሁ የተለያየ ሚዲያ አካላት በቲክቶክ በዩቲዩብ በመሳሰሉ በፌስቡክ ሶሻል ሚዲያ የምትጠቀሙ በሙሉ ይሄንን ኸይር ስራ ለሰዎች በማሰራጨት ለዚህ አሻራችሁን እንድታሳርፉ በድጋሚ በአላህ ስምና በትህትና እንጠይቃለን። ኢንሻአላህ ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።